ብዙ እህቶቻችንን ለሞት የሚዳርገው የማህፀን በር ካንሰር ምንድን ነው? ለመሆኑ የማህፀን በር ካንሰር እንዴት ይከሰታል? የማህፀን በር ካንሰር ተጋላጭ የሚሆኑትስ ምን አይነት ሴቶች ናቸው? እንዲሁም የማህፀን በር ካንሰር ለመከላከል ምን መደረግ አለበት? በመጨረሻም ህክምናውስ ምን ይመስላል? ይህን አካውንቴን ፎሎ ብታደርጉ በየጊዜው የሚገራርሙ የጤና መረጃዎችን ወደ እናንተ የማጋራ ይሆናል። እንግዲህ የማህፀን በር ካንሰር የሚከሰተው የማህፀን በር ላይ ያሉ ህዋሶች ከቁጥጥር ውጭ ሆነው ሲያድጉ ነው። የማህፀን በር የምንለው ከታችኛው ከማህፀን ክፍል ወደ ሴቷ ብልት የሚከፈተው የሲሊንደር ቅርጽ ያለው ህብረ ህዋስ ነው። ለማህፀን በር ካንሰር ተጋላጭ የሚሆኑት እነማን ናቸው? የመጀመሪያው ኤችፒቪ የምንለው ወይም ደግሞ ሂውማን ፓፒሎማ ቫይረስ በተደጋጋሚ የሚጠቁ ሴቶች ዋነኛ የማህፀን ካንሰር መንስኤ ሲሆን ይህም ቫይረስ የሚታወቀው በግብረ ስጋ ግንኙነት ወቅት ከሰው ወደ ሰው በመተላለፍ የአባላዘር በሽታ በማስከተል ነው። ሁለተኛ ከተለያዩ ሰዎች ጋር የግብረ ስጋ ግንኙነት መፈጸም። ሶስተኛ የሰውነት የበሽታ መከላከል አቅም የሚቀንሱ በሽታዎች ሲኖሩ ለምሳሌ እንደ HIV የመሳሰሉት፣ እንዲሁም ሲጋራ ማጨስ፣ ለረጅም ጊዜ በአፍ የሚዋጡ የወሊድ መቆጣጠሪያዎችን በሚጠቀሙ ሴቶች ላይ፣ እንዲሁም ከ17 ዓመት ዕድሜ በታች ሆነው ልጅ ለመውለድ የተጋለጡ ሴቶች፣ እንዲሁም ደግሞ 3 እና ከዛ በላይ ልጅ መውለድ፣ በለጋ ዕድሜ የግብረ ስጋ ግንኙነት መጀመር ዋና ዋና የምንላቸው ናቸው ማለት ነው። የበሽታው ምልክቶች ምንድን ናቸው? ለመሆኑ አንድ ሴት ልጅ የማህፀን በር ካንሰር በምትያዝበት ጊዜ ምን አይነት ምልክት ታያለች? በበሽታው የመጀመሪያ ጊዜያት ውስጥ ምልክቶች ጎልተው አይታዩም። በብዛት የሚስተዋሉት ምልክቶች ግን ከማህፀን ደም መፍሰስ፣ ከግንኙነት በኋላ የደም መፍሰስ፣ መጥፎ ጠረን ያለው ከማህፀን የሚወጣ ፈሳሽ፣ የጎንና ጎን ህመም፣ ደም የቀላቀለ ፈሳሽ ወይም ደግሞ ሽንት፣ በማረጥ ጊዜ ደም መፍሰስ ዋና ዋና ምልክቶቹ ናቸው። እነዚህ እንግዲህ አንድ ሴት ልጅ በማህፀን በር ካንሰር በምትጠቃበት ጊዜ ከሚታዩ ዋና ዋና ምልክቶች ውስጥ ናቸው። ለመሆኑ የማህፀን በር ካንሰርን በምን መከላከል ይቻላል? እንግዲህ የመጀመሪያው በግንኙነት ወቅት ኮንዶም መጠቀም፣ ሲጋራ የሚያጨሱ ከሆነ ሲጋራ ማቆም፣ እንዲሁም ደግሞ ብዙ የግንኙነት የሚያደርጓቸው ሰዎች ካሉ እነዛን ሰዎች መቀነስና አንድ ለአንድ መወሰን እንደ መከላከያ መንገድ የሚቀመጡት እነዚህ ናቸው። የማህፀን በር ካንሰር ደረጃዎች ምንድን ናቸው? ደረጃ 0 የሚባለው የመጀመሪያዎቹ ህዋሶች ከቁጥጥር ውጭ በማህፀን በር ላይ ማደግ የሚጀምሩበት ጊዜ ነው። ደረጃ 1 የሚባለው ደግሞ በዚህ ጊዜ ካንሰሩ የማህፀን በር ላይ ብቻ ያለ ሲሆን ይህም 2 ደረጃዎች አሉት። አንደኛው ደረጃ ካንሰሩ በማይክሮስኮፕ ወይም ደግሞ በአጉሊ መነጽር ብቻ የሚታይ ነው። ሁለተኛው ደግሞ በዚህ ጊዜ በማህፀን በር ያሉትን ለውጦች በአይናችን መለየት የምንችልበት ደረጃ ላይ ሲደርስ ነው። ደረጃ 2 በሽታው የማህፀን በርና ማህፀንን የሚያጠቃልልበት ሲሆን ነገር ግን ወደ ሌላ የሰውነት ክፍል አይሰራጭም። ደረጃ 3 የምንለው ደግሞ ካንሰሩ ማህፀንን አልፎ በዛ አካባቢ ያሉ የመራቢያ የብልት ክፍሎችን ሲያጠቃ ነው። ደረጃ 4 በዚህ ጊዜ ካንሰሩ ወደ ሽንት ፊኛ፣ አንጀት፣ ጉበት፣ አጥንቶችና ወደ ሳምባም ያጠቃልላል ማለት ነው። እንግዲህ የማህፀን በር ካንሰር ደረጃዎች በዚህ ይወሰናሉ። ህክምናው ምንድን ነው? የመጀመሪያው ቀዶ ጥገና ህክምና ማድረግ ነው። ሁለተኛው ደግሞ የጨረር ህክምና ነው። ሶስተኛው የመድኃኒት ህክምናዎች ናቸው። የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች በተለይ ቅድመ የማህፀን በር ካንሰር ምርመራ እንድታደርጉ እመክራለሁ። ለዛሬ ብታዳምጡ ያልኩት የጤና መረጃ የነበረ። ነገ በተመሳሳይ መረጃ እስከምንገናኝ በያላችሁበት ሰላማችሁ ብዛ። መልካም ጊዜ